ተይ እባክሽ ጦርነት ላይ ነው ያለው ተይ ምንድነው በውድቅት ለሊት ምንድነው የምትሰራው በስንቱ ቢቢ አላስተኛ አለኝ እኮ ታዲያ ተሸፋፍና አተኛም እንዴ በውድቅት ለሊት ጆሮ ግንዴ ላይ የምታጨበጭበው ተሸፋፍኝ መተኛት እንደማልወድ ታውቂያለሽ እንዴ እኔ እኮ ንክሻቸው አይደለም ጮታቸው እንዴ ጆሮ ላይ ታስረቀረቅብኝ ሻው ልተኛበት የተላጠ ነው እንዴ እንዴ ከየት እንደሚመጡ እኮ ነው የማላውቀው አሁን የታሉ የታባሽ ወሽ ሂሩቴ ተነሽ ይኸው ሬሳሽን አንሺ ያው ገላገልኳት ፊቴን ግን አላስተረፍኩት ይሁን እንግዲህ ያው ጦርነት ውስጥ መድማት መቁሰል ያለ ነው ዋናው ማሸነፌ ነው ራሴን አጠናግሬው ልረፍ ኦፋይ ቅናሽ ከዲኤምሲ ሪል ስቴት በከተማችን በጥራትና በፍጥነት የሚገነባው መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ ከ560 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ ፈጥነው ይደውሉልን። ምን ነው ፊቴ ምን ሆነ ፊትህን አይተኸው ምን ሆነ ፊቴ የተደበደብክ ነው የምትመስለው ስደበደብ ነው ያደርኩት ማን ደበደበ ራሴ ነኝ በጥፊ ስጠፈጥፈው ነው ያደርኩት እንቅልፍ አልተኛው ቢምቢዎች ኦፔራ ሲጨፍሩብኝ ነው ያደርኩት ሄኒ አልተነሳም እንዴ ቀስቅሻው ነበር ሄኖክ አቤት ና እንጂ ትምህርት ቤት እየረፈደ እኮ ነው ነው ሄኒ አንተም ፊት ምንድነው አንተም ከቢምቢ ጋር ጦርነት ገጥመህ አደርክ ተሸፍነህ አተኛም መሸፈን አይወድም ደግሞ ከነክሻቸው ጩኸታቸው ነው ያስጠላው አባቱ ልጅ አንተ ላይስ ኦፔራን የዘፈኑልህ ወይስ ሬጌን የጨፈሩበት ዝም ብለው በጆሮ የሆነ ነገር ሊነግሩኝ ይፈልጉ ይመስለኛል አታ ሄኖክ ዝም በል ሄኖክ አፍዝጋ ከዛ እንደም ሰለቸኝና እዚህ ፊቴ ላይ እስኪያርፉ ጠብቄ እረፍ ሲሉ ባቴ በባዶ ሜዳ ጥይት ታባክናለህ እኔ እኮ ነኝ ዝም በል አፍህን ዘጋ ያልኩህ በእንቅልፍ ልብ እየለፈለፍክ ስታስቸግረኝ እኮ ነው አንቺ ነሽ እንዴ ታዲያ ለምንድን ነው የቢምቢ ድምፅ የመሰለው ከዚህ ሁሉ ማለት ነው ቆንጆ ባሉን ይሻለኝ ነበር ቆንጆ ነኝ እያልክ ነው እንዴ አትይም እንዴ ቢምቢ ነደፈኝ አሁን ገና ለጥያቄ መልስ አገኘው እኔ እኮ ቢምቢዎች ለምንድን ነው የሚያስቸግሩኝ ይላልው ለካ በቁንጅና የተማርከው ይሄ ሳይንቲስት ትክክል ኧረ
እንዴ አባ ሳይንቲስት እኮ አይደለም እንደዛ ያለው። ማን ነው ታዲያ? በርጠሚውስ። ማን ነው በርጠሚውስ? የክፍል ጓደኛዬ ነው። ሳይንስ ላይ እንዴ ነው? ያው ቁንጅና ሳይ ምርጥ ሳይንቲስት ነው። ግን ምን ዋጋ አለው? እኛ ቆንጆ ብንሆን ምን ዋጋ አለው? ቢምቢ ናቀውን ፊት ታቅፈን እያደርን ቆንጆ አይደለሽም እያልክ ነው? እኔ አላልኩም፣ ቢምቢዎቹ ናቸው ያሉት። እሺ ቆንጆቹ አሁን ቶሎ ቶሎ ብሉና ሰዓት እየሄደ ነው እንውጣ። ይሄ ቁንጅናዬ ገና ስንት ያመጣብኛል? አታነሳውም እንዴ? አይ አንሳው እንጂ። አነሳዋለሁ። ቆይ አይ ግድን በኋላ ደውለታለሁ። እንዴ ቤተሰቦች እኮ ነን። እኛ ፊት ስልክ አታነሳ? ከኛ የምትደብቀው ነገር አለ? ምን እደብቃለሁ እኮ አንሳ ስልኩን። ታዲያ ምን የምደብቀው ነገር አለ እኮ? ስልኩን አንሳው። ይኸው። ሄሎ። እሺ፣ ከባድ ችግር ውስጥ ነው ያለሁት። እዳ አለብኝ። እዳ ክፉ ነው። እዳ አያስገባህ ተብለህ ከተመረክ ደጋግመህ አሜን በል ወንድሜ። ባለፈው ለሂሩቴና ለልጆቹ ስጦታ ገዝቼ ነበር። ተበድሬ ነው። ሂሩቴ አታውቅም። እቁብ ወጥቶልኝ ነው የገዛሁት ነው ያልኳት። ግን እኔስ የተበደርኩት ከማን ነው? ካሸብር። አሸብር ማለት ሲለው ቸር፣ ሲለው ደግሞ እንደ ስሙ የሚያሸብር ነው። ሲያበድረኝ እኮ ቀስ ብለህ ተረጋግተህ ትከፍላለህ ነበር ያለኝ። አሁን ካልወለድክ ከየት አምጥቼ ልውለድ? ይኸው እሱን ላለማግኘት ድብብቆሽ ውስጥ ነኝ። የህይወቱን አጋማሽ ጂም ውስጥ ያሳለፈ ሰውዬ እንኳን አካሉ እኮ ጥላው ያስፈራል። አሸብር ዝናብ ቢሆን ዶፍ፣ ንፋስ ቢሆን አውሎ ንፋስ። እኔስ ዝናብ ቢሆን ካፊያ፣ ንፋስ ቢሆን ሽቡታ ነው። ግን አልፈራው። ምን ያስፈራኛል? እኛ ጋር እኮ አለ። ምን ሆነሃል? ያው ግን ዶፉም አውሎም እስኪያልፍ ድረስ ትንሽ መጠለሉ ይሻላል ብዬ አይመስልም? ደህና ነኝ። ደህና ናት ሂሩቴም፣ ደህና ናት። ሁላችንም ደህና ነን። ኧረ በፍጹም በደንብ ደስ ይለኛል። በጣም ሄሎ። እንዲህ ወዴት ጠፋ? ተቆራረጥክ። ደህና ነን እባክህ። ምን እንሆናለን? ያው ሩጫ ነው። መገናኘት ጠፋ። አሁን ትልልቅ ሆነዋል እኮ አድገዋል። አድጋለች ሂሩቴም። ሰላም ነን ሁላችን። በቃ እንገናኛለና ፕሊዝ፣ በእናትህ አንጠፋፋ እንዴ። እሺ አባቴ እሺ። ሰላም ሆነልኝ። ቴንኪው። በጠዋት ፈታ አደረከኝ። እሺ። ማን ነው? አሁን የደወለልህ? ወይ አታውቂውም እኮ። ስለማላውቀው እኮ ነው የጠየቀው። ሂሩቴ አሼ ነው። ማን ነው አሼ? አሸብር። አታውቂውም? ጓደኛ፣ የኔ ጓደኛ ነው። ረጅም ጊዜ እንትን ብለን። ታዲያ ለምንድን ነው የደነገጥከው? አንተ? አልደነገጥኩም። ለምን እደነግጣለሁ? ያወራህ ፊትህ ተረብሾ ነበር። አይደለም፣ ረጅም ጊዜ ነው ከተገናኘንና ያው እንትን አልኩኝ። ናፍቆቱ ሊሆን ይችላል። አይደለም። እንዲህ በጠዋት ብሉና ጎረስ አድርጋችሁ ይደርስ የለም። አስቸኳይ ብድሬን መክፈል አለብኝ። እንዴት? በመበደር ቀስ ብዬ የምከፍለው ሌላ የሚያበድረኝ ሰው በመፈለግ ብቻ። በማንኛውም መንገድ ተጠቅሜ ያሸብርን ዕዳ ከፍዬ ከዚህ ጭንቀት መውጣት አለብኝ። አስቸኳይ ብድሬን መክፈል አለብኝ።
ዙፋኔ ቶሎ እባክሽ ያ ሙሉ ቀን እንዳያመጣብን። ቀለዋጭ ነው ሰውዬ። ነይ እባክሽ። እሺ እንዴ ምን ያተነቃቅፋል? ምን ይቺ መጽሐፍ እኮ እያነበብኩ ተመስጬ። እንዴት አይነት መጽሐፍ መሰላችሁ? የውስጥን ውስጥ የማዳመጥ ክህሎት ይባላል። ራስን ችሎ የመኖር ክህሎት የሚለው ብታነባው ይሻላል። እንደዚህ የሚል መጽሐፍ አለ እንዴ? አለ። ማን ነው ደራሲው? እኔም አለሁበት። እናንተ እንደዚህ አይነት መጽሐፍ ጽፋችሁ ሳትነግሩኝ? ይሄን መጽሐፍማ ማንበብ አለብኝ። ቆይ ምንድን ነው ርዕሱ? ራስን ችሎ የመኖርና ምግብን በራስ አብስሎ የመብላት ክህሎት። ማንበብማ አለብኝ። የት ነው የማገኘው? ሞሊ እኔና እሱ እኮ በየቀኑ እናነብልህ ነበር። አንተ ግን አሰማም እኮ አይሰማም እኮ አሰማም። ሄኒ ቶሎ በል እንጂ አንተ ሄኖክ ቶሎ በልላት እንጂ ሰዓት ረፈደ እኮ። ምን ያስቅሻል? ገንዘብ ለመበደር አለባበስ ወሳኝነት አለ። ፕሮቶኮልህን መጠበቅ አለባ። የምትበደራቸው ሰዎች የሚያበድሩህን ገንዘብ በፍጥነት እንደምንመልስላቸው ሊያምኑብህ ይገባል። ያን ለማድረግ ደግሞ ሀብታም ተበዳሪ መምሰል አለብህ። ሳምሶን አይቶ አልገረመችም? ከየት እንዳገኟት 100 ሺውን ራሱን ማግኘት ይቀለኝ ነበር። የሚያበድርም ከተገኘ ገንዘቡን ለመቀበል ነው እንግዲህ። ምን ሆነህ ነው እንደዚህ የለበስከው? ቦርሳ በስዬ ባንክ ቤት ገንዘብ ልትበደር ነው እንዴ? በምን አወቅሽ? ለምንድን ነው አሁን እንደዚህ ያለሽው? አይ እኔ እንደዚህ ሙሉ ልብስ ለብሶ ሳምሶናይት ይዞ የሚንቀሳቀስ ሰው ተበዳሪ ሰው ነው ብዬ ነው። የኛ ሀገር እኮ ችግሩ ይሄ ነው። ሰው ሙሉ ልብስ ለመልበስ የግድ ተበዳሪ፣ ተመራቂ ወይ ሙሽራ ወይ የባንክ ቤት ሰራተኛ መሆን አለበት እንዴ? ሰው በፈለገው ጊዜ ጥንቅቅ ዝንጥ ማለት አይችልም? ይኸውልሽ እንደው በዚህ ነገር ላይ ጥናት እያካሄድኩ ነው። እሺ በፕሮግራሜ ላይ ለምንድን ነው ሙሉ ልብስ የማልለብሰው? ለምን በቅርብ እሰራዋለሁ። ይህን ፕሮግራም እሰራዋለሁ። መልሱ እኮ በጣም ቀላል ነው በስዬ። ምንድን? ሰው በሙቀት ታፍኖ መሞት ስለማይፈልግ። እንዲህ በቀላሉ የምትመልሺው አይደለም። ጥናት ይፈልጋል። ይኸው ኢኮኖሚካል፣ ሶሻል፣ ሳይኮሎጂካል እና ሜንታል እነኚህን የጨመረ ጥናት ይፈልጋል። እያየህ አትሄድም እንዴ? እንቅፋት እንዲህ እስክትደፋባት ድረስ የመሰጠ መጽሐፍ ምንድን ነው እባክህ? የውስጥን ውስጥ የማዳመጥ ክህሎት ይሰኛል። ህይወትን እንዴት በተስተካከለ መንገድ መምራት እንዳለብህ ወገግ አድርጎ የሚያበራ መብራት ነው ይሄ መጽሐፍ አለ። እንዴት አበራልህ ለአንተ? እንዴት መሰለህ በሴ የውስጥን ውስጥ በማዳመጥ ውጭ ያለውን ጨለማና ኔጋቲቭ አስተሳሰብ በማስወገድ የህይወትን ቀና መንገድ ብቻ ይዘህ መጓዝ እንዳለብህ የሚያሳይ ግሩም መጽሐፍ ነው። በሴ አንብቤ ስጨርስ ስላንተም እሰጥሃለሁ፣ ታነባለህ። ስርዓት ያዝ። እንዲህ ብለህ እንዳታነቃቃል። ቀናውን መንገድ ይዘህ ሂድ ብሎ በኋላ መጨረሻው ገደል ነው። ምናልባት ደራሲው ራሱ ገደል ውስጥ ሆኖ ነው የጻፈው። ማገደል ገብቶ ማን ይቀራል? ይሄ እኮ ነው ችግሩ። እንደዚህ አይነት አስተሳሰቦችን ይዘን እንዴት መሻገር እንችላለን? ሙሉን ጭቅጭቁን ተወና ልጆቹን ይዘህ ሂድ። ተነሱ እናንተ። ማርፈድ የስንፍና ምልክት ነው አላልኳችሁም እንዴ? ይሄ እኮ ነው የጨለምተኝነት ምልክት የሚባለው። ልጆች ትምህርት ቤት በጊዜ መድረስ የጉብዝና ምልክት ነው። እንደው ከዚህ መጽሐፍ ላይ አንድ አንቀጽ ላንብብላችሁ። በዕለት ተዕለት እንቅስቃሴያችን ለሚገጥሙን ማናቸውም ተግዳሮቶች ውስጣችንን ሳይሆን የውስጣችንን ውስጥ በማዳመጥ ቀናችንን ብሩህ ማድረግ እንችላለን። ይህም ማለት ትክክለኛ ሐሳብ የሚያፈልቀውን የውስጣችንን ውስጥ ማዳመጥ እንጂ ውጫችንን ካዳመጥ ነው
ያው እኮ ነው ችግሩ። አገጣላችሁ በሉ ረቧል እንሂድ እንጂ። አንድ ጥያቄ ይቀረኛል ግን መልሱን አላውቀውም። ቆየቱ ነው የከበደ። ምንድነው ጥያቄው? ትልቋ ኮከብ ማን ናት? ጁፒተር ናታ። ምን አስታወስከኝ? ጁፒተር። አረ ጁፒተር ትልቋ ፕላኔት ናት እኮ። እሺ እና ማን ናት? አንድ ውስጤን ውስጥ ላዳምጠው። ትልቋ ኮከብ ማን ናት? ጁፒተር ጻፍ። ከውስጤ ውስጥ ትበልጫለሽ። ተነሱ እንሂድ። ያኔ ስንጀምር አንድ ጽኑ ዓላማ አንግበን ነበር። አገልግሎታችን እየሰፋ ከጊዜ ጋር እየዘመንን ከትላንት በላቅ አቅምን ዛሬን ተገኝተን ነገን ደግሞ ከምስራቅ አፍሪካ ተመራጭ የሕክምና ማዕከል አንዱ ለመሆን እንተጋለን። ዓላማችን ህሙማንን መርዳት ነው። ተክለ ሃይማኖት ጠቅላላ ሆስፒታል። በዲሲ ሜሪላንድ እና ቨርጂኒያ ከ20 ዓመታት በላይ ልምድ ያለው ገላ ሆምስ የቤት ፍላጎቶን አሁኑኑ ያሳኩ ይልዎታል። ማንኛውም አይነት የመኖሪያና ኢንቨስትመንት ቤቶች፣ ህንፃዎች፣ የንግድ ማዕከላት ለመግዛትም ሆነ ለመሸጥ እንዲሁም በሌሎች ሀገራት ሆነው አሜሪካ ላይ ቤት መግዛት ቢፈልጉ ሁሉን ያመቻቻል። ገላ ሆምስ። መጀመሪያ መጠየቅ ያሰብኩት የሂሩቴን አባት ነው። አውቃለሁ በመካከላችን ታሪካዊ ጠላትነት እንዳለ። እኔ ግን ያው አሪፍ የዲፕሎማሲ ሰው ነኝ። ሆድ ማባባት ላይ አንደኛ ነኝ እና ደግሞ ሰው ስለ ራሱ አሪፍ ነገር ስትነግረው ደስ ይለዋል። እሳቸው ደግሞ ይመስባቸዋል። እንደምንም በደንብ ጀነጅናቸውና አባብቼ አስምጬ ይሄን ቁረጠው። እሺ አሰማምጬ በሚለው ተካው። አባብቼ አሰማምጬ እቀበላቸዋለሁ። ልድገምልህ ከላይ ይሆናል። ምን ገጣለህ በስንቱ እንዴ? እኔ መሆኔን በምን አወቁ? ትከሻዬን ከበደኝ እንዴ? ምን ሆነ ነው እንዴ ተከሸርክ? ያው እርሶን ሰላም ለማለት ለመምጣት አሰብኩና በጠዋት ዝም ብዬ በተራ በሰርክ ልብሴ ከምመጣቦት ክብሮትን የሚመጥን ልብስ ጣል አድርጌ ልምጣ ብዬ ነው። ጋሼ ምን ፈልገህ መጣህ? ምን ፈልገህ መጣህ? ኧረ ጋሼ ይመኑኝ፣ እርሶን ሰላም ለማለት ነው። ደህንነቱ አሳስቦኝ ነው የመጣሁት። አሁን ጤንነት ያሳስበው ነው ልጠይቀኝ የመጣኸው? እንዴት አያሳስበኝም? ያሳስበኛል እንጂ ጋሼ። እንዴ በነገራችን ላይ እንደምጸልይሎት ያውቃሉ? ጠዋት ስነሳ ማታ ስተኛ እንደው ፈጣሪ ሆይ የሂሩቴን አባት ጋሽ ምንተስኖት እንቅፋት አይንታቸው፣ ትንታ አይድፋቸው፣ መምታት አያቁም ልባቸው እያልኩ እንዲሁ ቀጥ ብዬ ስጸልይ ነው የምኖረው። ጋሽ እውነት አንተ ትጸልይልኛለህ? በጣም እንጂ ጋሽ የምጸልይሎት። ዛሬ ብቻ መሰሎት እንደ የምጸልይሎት? ገና ድሮ ሳንተዋወቅ በፊት እኮ ነው የምጸልይሎት የነበረው። ፈጣሪ ሆይ የወደፊት ባለቤቴን አባት ስኬት በስኬት አድርጋቸው፣ በበረኝነታቸው ማነው በስራቸው የተሳካላቸው፣ ከሰው በላይ አድርጋቸው እያልኩ እጸልይሎት ነበር። ቆይ አስቀድሞ ስኬታማ በረኛ ነበርኩ። ንስሩ በረኛ ነበር የሚሉኝ እና አንተ ጸልይልኝ ነው ጥሩ በረኛ የነበርኩ። ምን ጥያቄ ያለው ጋሽ? የልጅ ጸሎት ነው። በልጅነት በንጹህ ልቦና እኮ የጸለይኩሎት ነው። ከእያንዳንዷ ጎል እንዳትገባ ከያዟት ኳስ ጀርባ የኔ ጸሎት ነበር። የእርሶ ችሎታም እንዳለ ሆኖ ማለት ነው። ያንተን እንኳን ጸሎት ችሎታ ግን ነበረኝ። ዓለምን ጉድ ያስበለ ችሎታ ነበረኝ። አሁን ድረስ እኮ ዝናው ይነገራል ጋሼ። እኔ እንደው ምን አሰብኩ፣ በዚህ ድንቅ ችሎታው አንድ የሬዲዮ ፕሮግራም መስራት አስቤያለሁ። እውነትህን ነው በሴ? አዎ እንዴ ጋሼ፣ በእርሶ የጀግንነት ታሪክ እኮ ትውልድ መማር አለበት። እውነትህን ነው። በሴ አረፍ በልና። እሺ ተቀበል። ይገርምሃል፣ በበረኝነት ዘመን ብዙ የጀግንነት ግጥሞች ተገጥሞልኛል። እውነት ታምረኛ ነው የምንተስኖት፣ እንኳን ኳስና ይቀልባል ጥይት
ይሉኝ ነበር። ብቻ መስሎ ነው። ምንቴ በረኛው ይኸው ሲወረወር ኳሷን ቀለባት በሮ ለነሰር ይባል ነበር። እውነት ነው። ድገም። የለም ሌላ የለም ሌላ ምንቴ በረኛው ይኸው ሲወረወር ብለውታል። እሱንም አሁን እኮ ይኸው ሲወረወር ቀለባት እንደ ንስር የሚለው ነው። ይሄ ሌላ የለም። በቃ ሁለቱ አለ። ታምረኛ ነው። ይሄ ምን ተስኖት እንደ ጥይት ያዛት ምናምን ብለውታል። ቅድም በቃ ምን ይመስለ ታሪክ ልንገርህ። በቃ ሰምተውና ገደሉኝ። የመሳሰሉ ብዙ የሚያስቁ ታሪኮች እውነት እኔም እድለኛ ነኝ ጋሼ እርሶን በማወቄ። በደረቋ ስለፈለግኩ ይሻላል ቡና። ኧረ ምንም አልፈልግ ጋሼ። አይ እቸኩላለሁ። ወይ ተመልሼ እመጣለሁ። የምሰራት የሬዲዮ ፕሮግራም አለች። ወይ ተመልሼ እንመጣና እንስቃለን። ምን ምስል ጮማ ወሬ አዘጋጅ እጠብቃለሁ። 100,000 ብር ያበድሩኝ ጋሼ። 100,000 ብር ደም ተቅለስለሰ ስትመጣ ለአንድ ጉዳይ እንደሆነ ገብቶኛል። አውጣልኝ። እመልሳለሁ እኮ ጋሼ። ውጣ እኮ ነው የምልህ። እሺ አሰገደች ለባክሽ ያደፋሽ አውጭልኝ። ኧረ ጋሼ ይኸውልዎት ጋሼ ብሩን ካልመለስኩ ዛሬ በህይወት አያገኙኝም። ምን ነው ባደረገው? ኧረ ጋሼ እመልሳለሁ እኮ። ውጣ እኮ ነው የምልህ። እሺ ወይ ግማሹን። እሺ እንደው ግማሹን ውጣልኝ እኮ ነው የምልህ። ፊልም የለኝበት በደንብ አድርገህ። ታዲያ ያን ሁሉ ማይረባ ታሪክ ዝም ብዬ የሰማሁትና ጥርሴን ያገጠጥኩት በባዶ ልሄድ ነው እንዴ? ስማ ልጄን የሰጠው ደግሞ ሳያንሰው 100,000 ብር ጨምሬ ደግሞ ልቃጠል? ይኸው ስማ፣ እንደ ንስር በሬ እንደ ነብር ስለዚህ አንገትህን ሳላውቀው ጥፋልኝ። ፊልም የለኝበት የሰማኸኝ ነው። ይሄን ፊልም ነው እንደሚያዩት? ቆንጆ ፊልም ነው። በቃ ታውራ ግን መጨረሻ ላይ የሚሞተው ይሄ ነው። ከጀርባ ያለው ነው የሚገለው። ሴቷ ናት ዋና የምታሰርበት ነገርየው። ተያይዘው ያልቃሉ። መጀመሪያ እሱ ይሞታል፣ በኋላ እሷ ትሞታለች። ሲኦል የሆነ ሰውዬ ጨረሰብኝ። ሰውየው ግን ጤነኛ ናቸው። ያን ሁሉ አፈ ታሪካቸውን ሰምቼ አልሰጥም። እኔ እኮ ዝም ብዬ ነው አፌን ያበላሸሁት እንጂ እኮ ሰውየው ድሮም ባንዳ እንደሆኑ እኔ አውቀው ነው። ሌላ የሚያበድረኝ ሰው አጥቼ ነው እኔ ሰውም አላገኝ መስሏቸው። እኔ እኮ ብዙ ወዳጅ ያለኝ ሰው ነኝ። አሁን ሄጄ ደጉን ቸሩን ሆደ ቡቡን አለቃይን ገለታን ጠይቀዋለሁ። ገለታ ጥሎበት እኔ በጣም ነው የሚወድ። ደካማ ጎኑ ነኝ እኔ። በእኔ መጣበት ሰው በአይኑ ብሌን መጣ ማለት ነው። እንኳን እንዲህ ጭንቅ ውስጥ ሆኜ አይደለም እንዲሁ ዝም ብዬ እንዲሁ ስጠኝ ምናምን ብለው እኮ ዝም ብሎ መጅርጦ እኮ ነው የሚሰጠኝ። ምን አለ በለኝ ገና ስል ነው ገና ስጠኝ አይደለም ብዬ ሳልጨርስ ለአንተ ያልሆነ ለማን ይሆናል? በስንቴ እሰጥሃለሁ፣ በስንቴ እሰጥሃለሁ። አልሰጥህም። ለምን? በስንቴ እኮ ነው። እሱ አይደለ ችግሩ። እንዴት በስንቴ? እንዴት አንተን አምኜ ይሄን ያህል ብር ልሰጥ እችላለሁ? እኔን እንዳታመን የሚያደርግ እኔ ምን ያጠፋሁት ነገር አለ? ስማ፣ ጥፋትህን እንቁጠረው ብንል ይሄ ቀን አይበቃም። ይሄን ያህል? አዎ። ኧረ ተው። እንቁጠረው እንዴ? ይቆጠር። እንደዚህ ይቆጠር። አረፍ በልሽ። እሺ አረፍ በል። ቆመ ስለማዘልቀው አረፍ በል። ብዙ ነው። ኧረ ተው ገለታ። እንዴ ከየት ልጀምርልህ? እሺ ከየት ልጀምር? ይሄን ይኸውልህ ባለፈው በስንት መከራ የተገኘ ስፖንሰር ሄደህ ተገናኝታችሁ አውሩ ብዬ ብልክህ የምታስተዋውቁት ሳሙና ሽታው ይሰነፍጣል ብለህ ውል አላፈረስክም? ከሰነፈጠስ? እሺ እንደገና ደግሞ የሆነ ቀን በቀጥታ በሬዲዮ ስርጭት ባርነት ይበቃል፣ ከስራዬ ለቅቄያለሁ
ብለህ እኔን ሙልጭ አድርገህ ሰድበህ ተሳልቀህብኝ አልሄድክም? ከበቃኝ ስታል ከትላንት ወዲያ ደግሞ ኧረ ተው ገለታ፣ ኧረ ተው። አይደለም ይሄ ሁሉ እኮ አሁን እኮ ዛሬ አለው እኮ አይደል? ለቀኩ ብልም እኮ ይቅርታ ጠይቄ አለው። እሺ ዛሬ ምን አጠፋው? እስኪ ቆይ ዛሬ ምን አጠፋው? ዛሬ እኮ ገና ጠዋት ነው። ገና አሁን እኮ ነው። ገና ትንሽ ሞቅ ካለ እኮ ያው አይቀርም፣ ማጥፋት አይቀርም። ደግሞ ለጥፋት አንተ እና አታበድረኝም? አላበድርህም። ተው። ምነው መኪናዬን ከነነፍሱ አላበደርኩም? ታዲያ ለ3 ቀን ነው እንጂ ለ3 ዓመት አበደርከኝ እኮ። ብድር ነው አይደለም እንዴ? ኧረ ተወኝ እባክህ። በል ውጣልኝ፣ ስራ ልስራበት። ስራ ላይ ነኝ። ኧረ ተው ገለታ፣ ተው ነው። ግድ የለም እኔ እስከማገኘው አገኛለሁ። እሺ የራስህ ሀሳብ ነው አይደለም? ይሄ ነው ጥሩ። ይሄን እንደ ዛሬ ጥፋት ቁጠር። ግድ የለም በሴ ወይ ገሌ ወይ አልሰጥም። የራስ ጉዳይ። እንደምን አልክ? ምን ነው ዛሬ ደግሞ ያዘንክ ትመስላለህ? ወዳጅ ያልኳቸው ሁሉ ከዱ። እስቲ አንድ ድራፍት ስጠኝ። ይሄ ድራፍት የመጨረሻ ነው። ዝናቡ ጎርፍ ሆኖ ሊጠርገኝ፣ ንፋሱ አውሎ ሆኖ ሊወስደኝ ደርሷል። በሲ ዛሬ ደግሞ ጭራሽ ሳጠጣው ሰከርክ? በእዳ ሰከርኩ። ዝኔ አንድ ነገር ልምከርህ፣ እንዲች ብለህ እንደው ብትሞት ከሰው ብድር እንዳትበደር። ይሄን ቃሌን ያዙ። ሁሌም እኔን ስታስብ ይሄ ትዝ ይበል። ምን ችግር አለ እንዴ? ዝኔ አንድ ነገር ላስቸግርህ። ምን ችግር አለ? አበድረኝ እንዴ? በሲ አሁን ብድር የሚባል ነገር እንዳትበደር እያልክ እንደገና አበድረኝ እኮ። አትበደር ነው ያልኩህ እኮ፣ አታበድር አላልኩም። እሺ ይሁን። ትንሽ ስንት ነው? 100። ውይ እንዴ ለአንተ ያልሆነ ታዲያ ምን አለ? ቤተሰብ እኮ ነህ አንተ እኮ፣ ደንበኛ አይደለ እንዴ? አዎ ይሄን ቤት እኮ ያቀናው አንተ እኮ ነህ። አለው ይበል። ኧረ ምንም አታስብ። ውይ ይኸውስ ምንድን ነው? ትቀልድብኛለህ እንዴ? ለምንድን ነው የምትቀልደው? 100 አልክ፣ 100 ሰጠው። 100 ታዲያ ይሄ ነው እንዴ ያልኩህ? እኔ ትልቁን ነው ያልኩህ። እኔ ለዚህ አንሳለሁ እንዴ? እንዴት ነው ሀሳብ? እና 100 ትልቁ ማለት 100 ሺህ ነው እንዴ? በሴት ትቀልዳለህ ማለት ነው። እኔ የለኝም እንዴ? ምን ሆነ ነው? እኔ ለዚህ አንሳለሁ እንዴ? አንተ እንዴት ነው የምትንቀኝ? እንዴ ምን ሆነ ነው? በሴት 100 ሺህ ኪት አመጣለሁ። እሺ ለምን ፈልገው ነው? እኔማ ካንተ ተበድሬ የተበደርኩትን ዕዳዬን ለመክፈል ነበር፣ ግን አልሆነም እኮ። ገንዘቡ አይደለም የሚያሳስበኝ፣ ሰውየው ያበደረኝ ሰው። ከማን የተበደርከው? ከአሸብር። አሸብር እንዴት አንተ ከሱ ትበደራለህ? በሴ ጥጋብ ነው እንዴ? አሸብር ቆይ ታዲያ አሁን ምን ተሻለ? ምን አውቃለሁ? እኔም ይኸው በሴ ለምን አዋቂ አወቀን አታውቅም? እንዲያበድረኝ አይደለም ገንዘብ ያባዛል አሉ። እንዲሁ ዝም ደግሞ እንደው አጭበርባሪ ደግሞ እሱ ሰው ብዬ ነው። አንተ ከሱ ሰውዬ አትወርድም እንዴ? እንዴት ነው ያየኸው? እኔ እንግዲህ ነገር ዞር በል ደግሞ ብዬ የእሱ መጫወቻ ነው። እኔ በል እግዚአብሔር ይስጥ። በቃ እንግዲህ መፍትሄውን ራስ ፈልግ። ብለህ
በስ ሂሳብ ክፈላ። 100 ብር አለኝ ስትላል ክፈለው። ወይ ቤት አሸብር በስ የለሁም። በቃ ተደብቅ። ዘኔ አቤት። አሽ ያን ሌባ በስንቱ አይተዋል እንዴ? ማን በስንቱ? ኧረ እኔ ዛሬ በፍጹም አላየሁትም። አሺ ያ የተለመደው ነው አይደል? አዎ። ቁጭ። እሺ ይኸውልህ፣ አቤት። በስንቱ ስታገኘው እንደዚህ በለው። እሺ መሞትህ እርግጥ ስለሆነ የአስክሬን ሳጥን አዘጋጅ ብሏል በለው። እሺ አሸብርታለ ሞቱ ስለሚቀረ አዘጋጅ እገዛለሁ፣ አዘጋጃለሁ። ከዛ በፊት ያዌን ቁጥር ቴክስት አድርግልኝ። ቄራ ላይ ባለ አንድ መኝታ 45 ካሬ በ4 ሚሊዮን ብር እየተሸጠ እንደሆነ ሰምተዋል። ለዛውም 15% ቅድመ ክፍያ ብቻ ከፍለው ቀሪውን በግንባታ ሂደት በመክፈል የሚረከቡት። በመላው ኢትዮጵያ ከ50 በላይ ነዳጅ ማደያዎች ባለቤት በሆነው ዳሎል ኦይል ቄራ ከሶፊያ ሞል ጀርባ ባለ አንድ እና ባለ 2 መኝታ የተለያዩ አማራጮች እየተገነቡ ይገኛሉ። ከአፍሪካ ህብረት ከቦሌና ስታዲየም በቅርብ ርቀት ላይ በምትገኘው ቄራ ላይ ኢንቨስት ማድረግ ያዋጣል። ሙሉ መረጃ ለማግኘትና ለመመዝገብ ይደውሉ። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ boleGifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ። የምስራች ከግሎባል ቫይታሊቲ ክሊኒክ አሜሪካ ለምትኖሩ ኢንሹራንስ ለሌላችሁ ለረፍት ከመላው ዓለም ለምትመጡና አገር ቤት ለምትኖሩ ዲያስፖራዎች በአካል ከሚሰጡት ምርመራዎች በተጨማሪ ባሉበት ቦታ ሆነው በርቀት ሕክምና ወይንም ቴሌሜዲሲን ኦንላይን ከፍለው ሙሉ አገልግሎት ካገኙ በኋላ በ30 ደቂቃ ውስጥ መድኃኒቶን ከሚቀርቡ ፋርማሲ ይውሰዱ። በተጨማሪም ኢሚግሬሽን ፊዚካል፣ በምግብ በሽታን ማከብ ወይንም ፈንክሽናል ሜዲሲን፣ ክብደት መቀነስ፣ አይቪ ግሉኮስ እና ቫይታሚን እኛ ጋር መጥተው ለአጭር ሰዓት ተኝተው ይወሰዱ። አዲስ አበባ ባለን ቅርንጫፍ እናማከራለን። ግሎባል ቫይታሊቲ ክሊኒክ። በስንቱ ግን ከባድ ችግር ውስጥ እንዳለ ይታየኛል። እንዴት አወቅ? ማን እንደሆንክ አታውቅም እንዴ? አውቃለሁ። ምን እንዳደረግልህ ነው የምትፈልገው? እንዳልከው በጣም ከባድ ችግር ውስጥ ነው ያለሁት። በእዳ ተዘፍቄያለሁ። ገንዘቡን ካልመለስኩ ነገ እንደሚገለኝ ነው የዛተብኝ አበዳሪ። ምን ያህል ነው? ስንት ብር ነው? 100,000 ብር። ይሄ ሳምሶናይት ባዶ ነው? በምን አወቅ? ማን እንደሆንክ ታውቅ የለም? አዎ ልክ ነው። አምጣው። ባዶ ነው። አምጣው አልኩህ። አላመንከኝም። ይኸው 100 ብር ይዘሃል? 100,000 ነው እንጂ የቸገረኝ 100 ብር አጣለሁ። 100 ብር ይዘሃል? አዎ። አምጣው። አምጣው አልኩህ። 100 ብር አምጣው አልኩህ። አላስክም እንዴ? ኧረ አለ። ይኸው 100 ብር። ክፈተው። ክፍት እኮ ነው። ዝጋው።
ይሄን ሳምሶናይት ጠዋት ትከፍተዋለህ። በብር ተሞልቶ ነው የሚያድረው። በብር ተሞልቶ ነው የሚያድረው። በምን አወቅህ አንተ? ማን እንደሆንኩ አታውቅም እንዴ? አውቄያለሁ። እሺ። ወይኔ እና ተሞልቶ ነው የሚያድረው? ተሞልቶ ነው የሚያድረው። ጠዋት ስትከፍተው በብር ተሞልቶ ነው የሚያድረው። አመሰግናለሁ አዋቂያዊ፣ አመሰግናለሁ። ከጉድ ነው ያወጣኸኝ። አመሰግናለሁ። ግን መጀመሪያ ይሄን ይዘህ ከመሄድ በፊት አካውንቴን ቴክስት አደርግልሃለሁ። 10,000 ብር ታስገባለህ። ይሙላ ይደርና እኔ በነጋታው ተሞልቶ ካደረ በኋላ ብትክደኝስ? መምላቱን ሳላውቅ እንዴት እኔ ልክልሃለሁ ዝም ብዬ? አይ እንደዛ የሚባል ነገር የለም። ችግር ከቻልክም አሁን እኮ ብትሞላው አሁን ሆኖ እሰጥሃለሁ። አይ እንደዛ የሚባል ነገር የለም። አሁን ታስገባለህ። 10,000 ብሩን በአካውንቴ ታስገባለህ። ቴክስት አደርግልሃለሁ። መምላቱን ሳላረጋግጥ እኔ ሞኝ ነኝ እንዴ ለአንተ 10,000 ብር ማስገባው? ቀልደኛ አጭበርባሪ። ልቀቅ እንዴ! ዘርፈኝ ነው ለአንተ ነው። ማንንም እየሰበሰ ምን ይላል? ምን ያደርጋል? ምን አይነቱ ነው በእናታችሁ? እንደ ቀልድ ያሸብር ሰለባ ሆኜ ልቀር ነው ማለት ነው። አንድ ፍሬ ልጅ ዓለሜን ሳላይ ባጭሩ ልቀጭ ነው ማለት ነው። የሬሳ ሳጥንን አዘጋጅ እኮ ነው ያለ። ኬት አባቴ ነው የማዘጋጀው? እሱ ነገር ስንት ገባ? ሂሩቴ የሬሳ ሳጥን ስንት ገባ? ምን አለብሽ አንቺ አንኮራፊ? ምንድን ነው የሚሻለኝ? ከየት ነው የማመጣውሽ? ከየት አመጣለሁ? ማን ይሰጠኛል? ዝም ብዬ መቀበሪያዬን ማዘጋጀት ነው። እሱ ነገር ሰከንድ አንድ የለውም እንዴ? መጣችሁ? ጎሽ አንድ ቆንጆ ነኝ አያችሁ፣ ትረባረቡብኛል። ይኸው ምን አለ? ምን አንድ እንኳን ዞር ብላችሁ አታዩት? ኑ ዛሬማ እንቅልፍ የለኝም። እንዲሁ ስንጫጫህ እናድራለን። ኑ ለካያቺ መኪና ተበላሽታለች። እንዴ 100 ብር አልነበረኝም እንዴ ለትራንስፖርት የሚሆን? ያ አዋቂ ነኝ ባያዌ ከዚህ ውስጥ ጨምረው ብሎኛል። የስንቱ መጫወቻ እንደሆነ እኮ ዘንድሮ። ወይ አዋቂ አዌ አብዝቶ ታድሯል። ከዛ ሆኖ እንዳይወስድብኝ ቅርታ መጠየቅ አለብኝ። ደግሞ አጭበርባሪ ብዬ መሳደቤ። ሄሎ አዋቂ አዌ በስንቱ ነኝ? በጣም ይቅርታ፣ በጣም ይቅርታ።
በዛ እኮ በዛ ጢም ብሎ አደረ እኮ። 100 ሺህ በጣም ነው። በጣም ይቅርታ አጭበርባሪ ያልኩ ያው ከእውቀት ማነስ ነው። በጣም ይቅርታ አርጉልኝ የኔ ጌታ አዋቂ ያቦይ አሁን ነው 10 ሺህ ብሩን አሁን ነው ልካለሁ። አካውንቱን ላኩልኝ። በጣም አመሰግናለሁ። ይኑሩልኝ የድሆች ጌታ የድሃ አባት። እሺ እዳ ተከፈለ። እዛ ሆኖ ወስዶት ይሁን ሄሎ አሸብር ሄሎ በቃ ገንዘቡ ተገኝቷል። አሁኑን ይዤ ልመጣው ጠብቀኝ። በቃ አለቀ። አሁኑን ይዤ መጣው። እሺ ቻው። የምስራች ዝኔ ምን ተገኘ? በዛ አትለኝም። እኔ እኮ ድሮም ቀድሜ ነግሬ ነበር። አንተ አላምን ብለህ ነው እንጂ። በጣም ነው የማመሰግነው አዋቂያዊ። እድሜውን ያርዝምልኝ። እንዲህ በላገው በቃ ያሸብርን ዕዳ ከፍዬ ነፃ። ኧረ ከሱ ዱላ በምን አቅም ትችለው ነበር? ያሸብር ዱላ ገላግለህ እንጂ። በጣም ምንድን ነው ይሄ? ወሮታ ከፋይ ነኝ። ምንድን ነው? አንዱ ነው እባክህን፣ ገንዘብ የያዘ ሳምሶናይት ጠፍቶብኛል እባክህ ለጥፍልኝ ብሎ ለጥፌለት ነው። ስንት ብር? 100 ሺህ ብር። 100 ሺህ ብር? እና የት ነው የጣለው? እዚሁ ባር ውስጥ ነው የሚለው። እንዴ የሚገርምህ የቤቴ ይዤ ሳምሶናይቱን ስከፍተው 100 ብር ብቻ አገኘሁ አይል መሰለህ? ኧረ ቀልደኛ ነው። ሌላ ገንዘብ ከያዘ ሳምሶናይት ጋር ተቃይሮብህ ሳይሆን አይቀርም። እባክህ እሱ ቁጡ ነገር ነው። ደሴ አንተን እንኳን አተረፈ። ደግሞ ለምልክቱ እኮ ከሳምሶናይቱ አሸናፊ ተስፋ የሚል ጽሑፍ ተለጥፎበታል ይላል። ዝም ብሎ ነው እባክህ። እሱ እንኳን አንተን አተረፈ። እንኳን አተረፈ አባት። አንተ የዋው ምን ታውቃለህ? እንኳን አተረፈ። ደቃቄ እንዴ ይዘፈኝ ነው እንዴ? ምን ይላል? አንተን አይደል የማንም መጫወቻ ያደረገ ማለት ዞር በለ ረዛ ያ አንተ አይደል የገባው ይቅርታ ይባላል እንጂ ዝም ብለህ ትዘላለህ እንዴ? እንዴ አንተ ተረፍ እንጂ ነው አይደለም እንዴ? ይጨፍርበት። ገንዘቡን አዋቂ ያወቀ አባስቶት አይደለም፣ የሰው ገንዘብ ነው። ደህና ተገላገልኩ አረፍኩ ስል ሌላ ጭንቀት ተጨመረብኝ። አሁን ያለኝ 2 አማራጭ ነው። ገንዘቡን ለባለቤቱ መመለስ ወይም ዕዳዬን ላሸብር መክፈል። ገንዘቡን ለባለቤቱ ለአሸናፊ እንዳልመልስ አሸብር ጋር ዛሬ ተቀጣጥረናል። ብቀርበት በሕይወቴ ነው የሚመጣው። ገንዘቡን ደግሞ ላሸብር በመልስ የሰው ገንዘብ ነው። ይህን ደግሞ ሕሊናዬን መቀበል ከበደኝ። ምንድን ነው የሚሻለኝ? ከባድ ውሳኔ ነው። ሽብርና ጭንቀት ውስጥ ነው የገባሁት ወንድሜ። እስቲ አንተ ብትሆን ምን ታደርጋለህ? እኔ እያለቀስኩኝ አንተ ትስቃለህ እንዴ? ምን ላድርግ ሙሉ ይህ መጽሐፍ ማንበብ ከጀመርኩ ጊዜ ጀምሮ ሐዘን፣ ችግር፣ በሽታ፣ ክፉ ነገሮች ጠቅላላ ከኔ ህይወት ርቀዋል። እኔ በዚህ ሰዓት መሳቅ መደሰት እንጂ ማዘን አልችልም። እንዴ አንቺም እንደኔ ደስተኛ መሆን ከፈለግሽ ይህንን ሐዘንሽን መተው አለብሽ። እና እኔ ፈልጌ ነው እንዴ ማለቅ ሰው እናቴ ታማ ሆስፒታል ገብታለች እያልኩ እኮ ነው። ቢሆንስ አንቺ እኮ ክፉ ነገር የሚነግርሽን ውስጥሽን እያዳመጥሽ እኮ ነው እንደዚህ የምታለቅሽው። ግን ማድመጥ መስማት ያለብሽ ውስጥሽን ሳይሆን የውስጥሽን ውስጥ ነው። አዎ
ውስጥሽ የሚነግርሽን አትስሚ። እናትሽ ታማው ሆስፒታል አልተኙም እንዴ? አሁን እኮ የመጣሁት ከሆስፒታል ነው። እየነገርኩሽ አድምጪኛ። እርግጥ ነው ውስጥሽ እናትሽ ታማው ሆስፒታል ተኝተዋል ይልሻል። እኔ ግን ውስጤን ሳይሆን የውስጤን ውስጥ ሳዳምጠው እናትሽ ታማው ሳይሆን የሚያምር ሀበሻ ቀሚስ ለብሰው በአደይ አበባ መሃል እየሄዱ እየሮጡ ነው የሚታዩ። ስለዚህ ሙሉ ለውስጥሽ እናቴ አልታመመችም፣ የሚያምር ሀበሻ ቀሚስ ለብሳ በአደይ አበባ መሃል እየሄደሽ ነው በይው። ከዛ ደስተኛ ትሆኛለሽ፣ ህይወትሽም የተቀደደ ሰላም ነው። ሰላም ነው። ሰላም ነው። ሰላም ያው ህይወት ሰላም ናት። በጣም ደስ የሚል ቀን